ተፈጥሮ ያላትን ከመስጠት ባሰስትም የሰው ልጅና ፍላጎቱ ግን ተገድቦ አያውቅም። ነገር ግን ዛሬ ከፍላጎት ባሻገር ስለ ሰው ልጅ መሰረታዊ ፍላጎት በተለይም ራሱን ለማኖር ከሚያስፈልገው መሰረታዊ ነገር አንዱ ስለ ምግብ እናወራለን። የሰው ልጅ ይህን ፍላጎቱን ለማሟላት ሌት ተቀን ሲጥር ሲለፋ ይታያል። አሁን ደግሞ አፍሪካ ውስጥ በፍጥነት እያደጉ ከሚገኙ ከተሞች አንዷ ወደ ሆነችው አዲስ አበባ እንውሰደው። በለውጥ ውስጥ የምታተር ከተማ፣ ነገር ግን ከእድገቷ ባሻገር በከተማዋ ውስጥ የዋጋ ግሽበትና የኑሮ ውድነት እየጨመረ መምጣቱ ነዋሪው የዕለት ተዕለት አስፈላጊ አስቤዛው እንዳይገዛ ትልቅ ፈተና ሆኖበታል። ኑሮ አሁን ያለው የግብይት እንትን በጣም ጉዳት ነው። በጣም ኪሳራ ነው። የተበላሸ እቃዎች ይዘን እንገባለን፣ መመለስ የለ። ያለው በኪሎ ሁሉ በጣም ከኪሎ የወረደ እቃ ነው። ብዙ ችግሮች አሉ። ጅሬኙም ትዩ ቃለ ኤረባዬ ቤከማ የሮ መሳ ወጅንዩ የሮ ላሉ ናኖ ከነቲ ሞዮ ዶምቲ ገበያ የነዩ ዶምቲ ቢታፉ ጉርታ ትገገስ ነው እንጅሮ ዶብራ ናናው ከነቲ ይህን የአስቤዛ ዋጋ ንረት መንስኤ ለመረዳት ችብችብ ጉዞን ወደ ሲዳማ ክልል በማድረግ አርሶ አደሮች በጉዳዩ ላይ ያላቸውን ግንዛቤ ለመረዳት ሞክረው ነበር። ጌታቸው ገብረ ይባላለሁ። ዳሌ ወረዳ ዳጊያ ቀበሌ አርሶ አደር። አሁን እዚህ ዳጊያ ቀበሌ የሚባል የአቮካዶ ምርት ዋና መነሻ ቦታ ነው። ምርቱ ፍራፍሬ ማለት ነው። ይሄ አቮካዶ በብዛት በዳሌ ወረዳ ቀርቶ በሲዳማ ውስጥ ይሄ አቮካዶ ዳጊያ ቀበሌ ነው ምርት በብዛት የሚገኘው። ስሜ ወንድሙ ኤልሳ ይባላለሁ። በሐዋሳ ዙሪያ ዶሬ ባፈኖ ወረዳ በጋላ አርጌሳ ቀበሌ 01 ቀበሌ ውስጥ ነው የምኖረው። አርሶ አደር ነኝ። እኔ የማመርተው ሞር ምንድነው በብዛት ሽንኩርት፣ ጎመንና በርበሬ ነው። ስሜ እንዳለ ማስ ይባላለሁ። ሐዋሳ ዙሪያ ወረዳ ዶሬ ባፈኖ ቀበሌ ደግሞ ጋላ አርጌሳ ነው የሚባለው። ከዚህ በፊት እየሰራ የቆየው ሽንኩርት፣ ጎመን፣ ቲማቲምና ሀባብ እየሰራ ቆይቻለሁ። ስሜ ዮሐንስ ባይሳ ይባላል። ቀበሌ ጋሎ 01 ወረዳ ሐዋሳ ዙሪያ ስራዬ ገበሬ ነው። ይሄ ዳጊያ ቀበሌ ገበሬ ማህበር አጠቃላይ በክላስተርም ይሰራሉ። በክላስተርም ይሰበስባሉ፣ በማህበርም ይሰበስባሉ፣ በግልም ይሰበስባሉ። ስለዚህ ይሄ ቦታ ምርት በብዛት በኮምፖስት ይሰራሉ። ማዳበሪያ አይጨመርም። አጠቃላይ በኮምፖስት በርሚ ኮምፖስት ይጠቀማሉ። ከዚህ በፊት እኛ ገበያ የምንሸጠው ነጋዴ ከመግባት በፊት ደላላ ይገባል። ቀደም ብሎ የደረሰውን ምርት ለማየት ከዛ አይቶ ነጋዴው ሳይመጣ ቀደም ብሎ ደላላ ገብቶ ይሄን ያህል ብር ምስለኝ ከሆነ በዚህ ብር አሻሽጣለሁ ብሎ ያስማማል። ከዛ እኛ ተቸግረን በቃ ምርቱ ከደረሰ በኋላ ስለሚበላሽ ተቸግረን ለደላላ እሺ እንላለን። ደላላ መልሶ ሄዶ ነጋዴ ጋር ይሄን ብር የሚሸጠው ከሆነ ይሄን ምርት በዚህ ያህል ብር እንሸጣለን ብሎ ከነጋዴውም ከአርሶ አደሩም ተቀብሎ ከዛ ከኛ የበለጠውን ጥቅም ያገኛል። በደላላ ይጭበረበራል ሞር አርሶ አደሩ ማለት ነው። ለምሳሌ ሞር አርሶ አደሩ ሰርቶ የለፈውን ያህል አያገኝም። አርሶ አደሮች አሁን በቀላል ዋጋ እየሸጥን ነው። እዛ ከገባ አዲስ አበባ ከገባ በደላላዎች ነው የሚወደደው። በደላላዎች 60 ብር 70 ብር 1 ኪሎ ይገባል። እዚህ ደግሞ እኛ በቀላል ዋጋ እየሸጥን ነው። እኛ ደክመን ለፍተን የምናገኘው ደላላ ግን በአንድ ቀን ያገኛል ከኛ በላይ። ቺፕ አላስፈላጊ ጣልቃ ገብነቶች በማስቀረትና ማህበረሰቡ ከገበሬው ጋር በቀጥታ የሚገናኝበትን እድል በመፍጠር ገበሬው ምርቱን በአሪፍ ዋጋ እንዲሸጥ፣ ገዢውም በተመጣጣኝ ዋጋ እንዲገበይ እድሉን አመቻችቷል። አሁን ደግሞ በእናንተ እገዛ በችፕችፕ አማካኝነት ምርታችን ይኸው ደርሷል። እንደምታዩት አማርጠን ነው የሚሸጠው ለሚያዋጣን ማለት ነው። ክረምት አካባቢ ካሮት ሰርቼ ነበረ። ካሮቱ ደርሶኝ ያለው ችፕችፕ
ድርጅት መጣልኝ። ይሄ ድርጅት ከመጣ በኋላ ምንም በቃ ፍሪደም ሰጥቶኝ ገበያውን አይቴ ገበያ ያለበት ቦታ ደላላ ሳይገባ ምን ሳይገባ በገበያ ባለበት ሌቭል እኛ እንገዛለን ብሎ ገበያውን አየሁት። ገበያውን ካየው ገበያ ይሄን ያህል ነው ብዬ ነገርኩት። ከዛ በቃ በገበያ ሂሳብ በጥሩ ሂሳብ አንድ መኪና አሁን ለቺፕቺፕ ድርጅት ሰጥቼ ነበረ። እንደዛ በማድረጌ በጣም ትርፋማ ሆኛለሁ። እኛ አርሶ አደሮች አሁን ለቺፕቺፕ ጥሩ ዋጋ እየሸጥንላቸው ነው። ተጠቃሚዎች እንዲሰሙ ነው የሚናገረው። እዛ ተጠቃሚዎች ያሉ በውድ ዋጋ ከደላላዎች የሚገዙ አሉ። ከደላላዎች ሳትገዙ ከቺፕቺፕ ገዝታችሁ በቀላል በወረደ ዋጋ ገዝታችሁ እንዲጠቀሙ በዙ እናስታውቃለን። ሁለት ደግሞ አሁን በዚህ ጋር ሸማቾች አሉ። አሁን ከዚህ ጋር ከኛ አሁን ቺፕቺፕ በጥሩ ለእኛንም ጠቅሞ ከዚህ ይዞ ሄዶ እዛ ለተጠቃሚ ራሱ በጥሩ ሂሳብ ነው ይሸጡ ያሉት። አሁን ነጋዴ ከሆነ አሁን ለምሳሌ ይሄን 1 ኪሎ በ30 ብር ይዞ ከሄደ ነጋዴው 60 80 ብር ነው የሚሸጠው። ቺፕቺፕ ግን 30 ብር ገዝቶ ከሄደ ወይ2 ብር ወይ 1 ብር እሱንም የሚጨምረው ምንድነው የመኪና ኪራይና ያለውን ወጪዎችን ደምሮ ወይ 1 ብር ወይ 3 ብር ጨምሮ ነው ለተጠቃሚ የሚያቀርበው። ሮማን ተሰማ ባላለሁኝ የወረዳ 2 ጤና ጣቢያ ዳግም ህዳሴ ሁማን ረዳት ሰራተኛ ነኝ። ሙሌ ጀዳማ ስሜ ሀና አንበሳ ይባላል። የመንግስት ሰራተኛ ነኝ። ወይዘሮ ካሰቻ አየለ እባላለሁ። የዳግም ህዳሴ ጤና ጣቢያ የዕለት ገንዘብ ሰብሳቢ ነኝ። በፊት ርቀን ሄደን ነበረ፣ ስራ ትተን ነበር ገበያ የምንወጣው። አሁን ግን ባለው ገበያ ላይ ችፕችፕ ጤና ጣቢያ በር ድረስ ያመጣልናል በመኪና። አሁን ለምሳሌ ደጅ ከምንገዛው ችፕችፕ ይሻላል። ኑሮ አሁን ያለው የግብይት እንትን በችፕችፕ በጣም ቆንጆ ነው። ኑሯችንንም አቀሎልናል። የግብይት እንትናችንም ተስተካክሎልናል። ወጪውም በጣም በቅናሽ ዋጋ በጥሩ ሁኔታ ፍሬሽ የሆኑትን እያገኘን ነው። ጉልበታችንን ቀንሶልናል። የስራ ሰዓታችንን ቀንሶልናል። ከችፕችፕ በፊት የነበረው የገበያ ገበያየት በጣም ከባድ ነው። ለምሳሌ ለሰራተኛ ምቹ አልነበረም። የገበያ ቀንን ተጠቅሞ ገበያ ቦታ ሄዶ ድካም አለው፣ ሰዓት ይወስዳል፣ ብር ይወስዳል። አሁን ግን ልዩ በሆነ ቅናሽ በሚያስደስት በተለይ ለቤተሰብ በሚሆን ዋጋ እየመጣ እየተጠቀምን ነው። ከዛ በፊት ግን አድካሚ ነበር፣ ወጪ ነበረው። እኔ ማስተላለፍ የምፈልገው ችፕችፕ በጣም ለኛ ጥሩ በቃ ከሚባለው በላይ እኛ ተጠቃሚ ነን። ናኖ ከነት ያው ቺፕቺፕ ሆጂ ጉዳ ኑፍ ሆጀቴራ እንጋራቲ ገቲሌ ቃላ አሚቲ ገቲንሳስ ግዱ ገሌስ አከ ገበያቲ ሚቲ ገበያ ረጋፈላሉ ኑቲ ወልቲ ጉርሞፍኔቲ ነመሸኒን ነማ ጃን ከነካን እንጫለ ዲስካውንት ይዳን ከኑ ዲኤሱ ዲኤንሲን ከሰ እንደ ዋንጋሪዳ አንጋራቲ ከንቱራ ዋንጋሪ ረኮን ዮ ጅራቴ ዴቢስኔ ከኑ ጅጅረም አንገል ጅጅረሙቲ ከንጋ አጅሮ ዳማ ዋን ባዬ ገርጋርሰ ጉዳኑ ጎቻ ጅርቱ አከንወት ትፉፋ እንጀዳ ገበያ ላይ አሁን ለምሳሌ ችፕችፕ እዚያውን 9 ብር የምንገዛ ሰዓት ገበያ ላይ ውድ ነበር። ድንች 9 ብር፣ ጥቅል ጎመን 9 ብር 12 ብር። ስለሆነ ጥሩ ነው ዋጋው። ከደጅና ከችፕችፕ ይለያያል። በመጨረሻ ማስተላልፈው ለችፕችፕ ቃላት የለንም። እድሜ ጤና ይስጠው። እንጸልያለን። በርቱልን። በጣም ነው የምናመሰግነው። ላይፋችንን በጣም ይዚ ያደርጋችሁልናል። ፍረሹን እየበላን ነውና ህብረተሰቡም ይሄንን ብትጠቀሙት በጣም ቀላል ነው። አፕሊኬሽኑን አውርዳችሁ ተጠቀሙት። በጣም ጥሩ ነው ማለት እወዳለሁ። በስብስብ ምርትን ማግኘት ይችላሉ። በቺፕቺፕ ምርትን ያገኛሉ። በጋራ ፍትሃዊ የሆነ የግብይት ዘዴን በመፍጠር ግብይታችንን እናዘምን። ቺፕቺፕ